ሰላም ሰላም ውድ ዩቲዩብ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻ አብራችሁን ቆዩ። ዛሬ የምሰራው የክትፎ ዱለት ነው። የሚያስፈልገኝ አጭር ግብአት ነው። ቃሪያ፣ ሽንኩርት፣ ሚጥሚጣ፣ ኮረሪማ፣ ጨው እነዚህ ግብአቶች አድርጌ እሰራለሁኝ። እስከ መጨረሻው አብራችሁን ነው። አሁን እዚህ ጋር ቃሪያውንና ሽንኩርቴን ድቅቅ አድርጌ እከትፋለሁ። የቃሪያውና የሽንኩርቱ ብዛት ግን እንደምንፈልገው ማድረግ እንችላለን። እኔ የተጠቀምኩት ግማሹን ሽንኩርት ነው። እዚህ ጋር ስጋውን አሸዋለሁኝ በደንብ መጀመሪያ ግማሽ የሻይ ማንኪያ ጨው አድርጌበታለሁ። ጨውን እንደ ፍላጎታችሁ ጨው፣ ኮረሪማ፣ ሚጥሚጣ እንደ ፍላጎታችሁ እየቀመሳችሁ መጨመር ትችላላችሁ። በመካከለኛ ሙቀት ስለሆነ በደንብ ብዙ እሽት አደርገዋለሁ እንደ ክትፎ። እዚህ ጋር ቅቤ ጨምራለሁ። ቅቤውንም ልክ እንደምትፈልጉት ያህል መጨመር ትችላላችሁ። እንዳዘጋጃችሁት ስጋ እንደምትፈልጉት ያህል የቅባት መጠን ማለት ነው። እዚህ ጋር ያው ግማሽ የሾርባ ማንኪያ ሚጥሚጣ ጨምሬያለሁ። ግማሽ የሾርባ ማንኪያ ደግሞ ኮረሪማ። መጀመሪያ ለብቻ በደንብ እሽት ካደረኩት ቅቤውን ከጨመርኩ በኋላ ነው ኮረሪማና ሚጥሚጣ የጨመርኩት። አሁን ስለበቃው ሽንኩርትና ቃሪያ መብሰል አይደለም ብዙም አይታሽም። ደብለቅ አድርጌ ማውጣት ነው።
ጥሩ ያነስ ስላለው አሪፍ እያደረኩ ጨምራለሁ እኔ። ጣባይን አቀረብኩ። ከዛ ገልብጦ እንግዲህ ወደ ምግብነት ማቅረብ ነው። በእንዲህ አይነት መልኩ ዛሬ የክትፎ ዱለት ሰርቻለሁ። ክትፎም ሰርቼ ነበር ከጎኑ በእንዲህ አይነት መልኩ አቀረብኩት። ክትፎ ዱለት በእንዲህ አይነት መልኩ ሰርታችሁ ተጠቀሙ። ላለሁ እስካሁን አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሚቀጥለው ደግሞ በሌላ ቪዲዮ እስክንገናኝ ያላችሁበት ሰላም ለእናንተ ይሁን። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰላም ሁኑልኝ።